ወደ ኦሮሚያ ክልል እንመለስ። የአሁኑ በሳውዲ አረቢያ የኢትዮጵያ አምባሳደር ሌጮ በተለያዩ መድረኮችም ጠቅላይ ሚኒስትሩን ጨምሮ የተለያዩ የብልጽግና ፓርቲ ደጋፊ የሆኑም የኦሮሚያ ብሔር ተወላጆች ፖለቲከኞች ኦሮሞ አሁን እዚህ መንግስት ላይ ሊያነሳ የሚችለው ጥያቄ ምን አለ ብለው ቃል በቃል ይናገራሉ። ለመሆኑ ኦሮሞ በዚህ ዘመን ላይ እዚህ መንግስት ላይ የዚህ መንግስት ተቃዋሚ ሊሆን የሚችልበት ምክንያት አለውን እያሉ ይጠይቃሉና በእርሶ እይታ የኦሮሞ ህዝብ አልተመለሰለትም የሚሉ ጥያቄ ምንድነው? ያልተመለሰለት ለብዙ ፖለቲከኞች በነገራችን ላይ ለብዙ ፖለቲከኞች ጥብቅና በመቆም የሚታወቁት አቶ ማን ናቸው? ኢብሳ ወንድሙ ኢብሳ ይቅርታ ጠበቃ ወንድሙ ኢብሳ በሰሞኑ በተደጋጋሚ ጊዜ በመንግስት ሚዲያም በሶሻል ሚዲያ ላይ እንዲቀርባሉ ከሪፖርተር ጋር እንዲሁ ቃለ መጠይቅ ያደርጋሉና እሳቸውም የተናገሩት ነገር ምንድነው? አሁን የኦሮሞ ህዝብ የኤሊቶች ጥያቄ ካልሆነ በስተቀር እንደ ህዝብ ሊያነሳ የሚገባው ጥያቄ አለን? ይሄ መንግስት እያንዳንዱን የኦሮሞን ህዝብ ጥያቄ እየመለሰ አይደለም ወይ? የተቀሩትም ቢሆኑ በጊዜ ሂደት በጠረጴዛ ዙሪያ ሊመለሱ የሚገባቸው ሆኖ ሳለ ትላንት ከነበረው በላይ እርር ብሎ በዚህ ደረጃ ላይ መቃወም አስፈላጊ አይደለም ይላሉና ምን ይላሉ? አሁን ወደ ኦሮሚያ ሳልሄድ ቅድም የተናገርካቸው ነገር ላይ አንድ ነገር ልበል። በዚህ እሺ ህወሓትን አይደል የህወሓትን ጨርሻለሁ። ያ ማለት ህወሓት ግን በተሻለ ካለፈው ጊዜ የተሻለ አቋም ነው በሚባለው ላይ የትግራይን ጉዳይ ከትግራይ ጋር እንዳይያያዝ ያልኩትም ስለዚህ ሳልናገር ለማለፍ አልፈልግም። ትግራይ ግን እንደ ትግራይ በአየር ላይ የተንጠለጠለ ክልል ነው። አሁን በአንድ በኩል ተኩስ የለም፣ ተኩስ ቆሟል። ነገር ግን ሰላም የለም በትግራይ ውስጥ። በዚህ ላይ ብዙ ነገር መናገር ይቻላል። ሁለተኛ ትግራይ የኢትዮጵያ አካል አይደለም፣ ነፃ ሀገርም አይደለም። ትግራይንና ኢትዮጵያን አያይዞ ያለው ያ የፕሪቶሪያ ውል ነው። እሱም እየተንገዳገደ ነው ያለው። ትግራይ ውክልና የለውም በኢትዮጵያ ፓርላማ ውስጥ፣ በኢትዮጵያ ካቢኔ ውስጥ የለም፣ ተወካይነት የለውም። በመከላከያ ውስጥ አልፎ አልፎ ሰውን እያመጡ ነው እንጂ ተወካይነት የለውም። እየተሳተፈ አይደለም ትግራይ። ስለዚህ በአንድ በኩል ኢትዮጵያ ውስጥ እንዳለ ነው የሚቆጠረው፣ በሌላ በኩል ደግሞ ኢትዮጵያ ውስጥም ያለ አይመስልም። በደንብ ተወካይነት ስለሌለው የተንጠለጠለ ሁኔታ ላይ ነው ያለው። ጊዜያዊ አስተዳደር አለ። አስተዳደርና አስተዳዳሪ ግን የለውም። አሁን አንተ ቅድም ስትናገረው እንደነበረው አስተዳደሩ አንደኛ ትግራይ በህገ መንግስቱ ትግራይ ነው የሚባለውን ቦታ በሙሉ እያስተዳደረ አይደለም አስተዳደሩ። ስለዚህ አስተዳደሩ የተሟላ አይደለም። አስተዳዳሪውም ግልጽ አይደለም። ፕሬዚደንቱ አንዱን ይሾማሉ፣ ህወሓት ሌላውን ይሾማል። ስለዚህ አስተዳዳሪውም ግልጽ አይደለም። ስለዚህ ትግራይ እንደ ትግራይ ተንጠልጥሎ ነው ያለው። ትግራይ እንደ ክልል በህገ መንግስቱ የተሳለ ክልል አለው። ነገር ግን ክልሉ በሙሉ የተሟላ አይደለም እንደ ህገ መንግስቱ። ስለዚህ ትግራይ አንተ የጠቀስካቸውን እነዚህ ጦር ወንጀሎችና የደረሰበትን ጉዳይና ውድመትን ወደኋላ ብተውም ትግራይ ግን እንደ ትግራይ እንደዚህ የተንጠለጠለ ሁኔታ ላይ ሰስፔንድድ ሆኖ ያለ እጅግ የሚያሳዝን ሁኔታ ነው ለትግራይ ህዝብነት በትግራይ ያለው። እሱም ሳለን ለማለፍ አልፈልግም። ስለ ኦሮሞ ያነሳው አሁን ይሄ ምስክርነት የጠራሃቸው እንደዚህ ይላሉና እገሌ እንደዚህ ይላሉና የኦሮሞ ህዝብ ጥያቄ ያለው ወይ የሚለው ከጽንሰ ሐሳቡ ምስክር እኮ ልጠራ እችላለሁ ማለት ምስክር መጥራት እንችላለን። እሱን እንደ መስፈርት ከወሰድ ነው ሌንጮ ባቲና የወንድሙ ኢብሳ ብለሃል። እነሱ ናቸው እዚህ ላይ ምስክር የተጠሩት እንደዚህ ስለሚናገሩ። አቶ ለማም እኮ አለ። አቶ ለማ የኢትዮጵያ ብልጽግና የኢህአዴግ በኢህአዴግ ጊዜ የኦሮሚያ ፕሬዚደንት የነበረ መከላከያ የነበረ ከመሄዱ በፊት 3 ነው 4 ጊዜ ተናግሯል። የኦሮሞ ጥያቄ እየተካሄደበትም አይደለም አልተነካም ብሏል። ሐረር በስብሰባ ላይ ጠቅላይ ሚኒስትሩን አስቀምጠው ጠቅላይ ሚኒስትሩ ባለበት በኦሮምኛ ቋንቋ የተናገረው ጠቅላይ ሚኒስትሩ ባለበት ልንገራችሁ፣ የኦሮሞ ጉዳይ የኔና የጠቅላይ ሚኒስትሩ ጉዳይ አይደለም። የኦሮሞ ህዝብ ጥያቄ የኔና የጠቅላይ ሚኒስትሩ ጉዳይ አይደለም። ጠቅላይ ሚኒስትሩ ቢሮ ውስጥ ስለገቡ ወይም እኔ መከላከያ ሚኒስትር ስለሆንኩኝ
ጥያቄዎች ተመልሰዋል አልተመለሱም የሚባልና በዛ ደረጃ የሚዳኝ አይደለም። የኦሮሞ ህዝብ ጥያቄዎች ግን አልተመለሱም ነው ያለው። መጨረሻ ላይ በቪኦኤ ላይ በተናገረበት ጊዜ አቶ ለማ መገርሳ የነበረበት የኢትዮጵያ ህዝብ ሁሉ ተስፋ የጣለበት ሰው የቲም ለማ መሪ የሚባለው ለውጡን በማምጣት ከፍተኛ ሚናና መስዋዕትነት የከፈለው ሰው መጨረሻ ላይ ቪኦኤ ላይ የኦሮሞ ህዝብ ለኦፒዲኦ ጥያቄዎቼ እንደዚህ ናቸው ብሎ ቆጥሮ ነው የሰጣቸው። ኦፒዲኦ ቆጥሮ ጥያቄዎቹን ሳይመልስ የሚከስም ከሆነ የኦሮሞ ህዝብ ጥያቄዎች አልተመለሱም ነው ያለው። አሁን ከሱ አልፌ ብዙ መሄድ አልፈለግም። ከአቶ ለማ አልፌ ማንን ነው የምትመርጠው? የኦሮሞ ህዝብ ሌንጮ ባቲን ነው ወይስ ለማ መገርሳን ነው? ትናንትና ውጭ ሀገር አንድም ቀን ስራ ሳይሰሩ አንድም ቀን ምንም ስራ በህይወታቸው ሰርተው ሳያውቁ ስራ ፍለጋ ወደ አገር ቤት ውስጥ የገቡና ስራ ካገኙ በኋላ የኦሮሞ ህዝብ ጥያቄ ተመልሷል የሚሉትን ነው። ነገር ግን በመስዋዕትነት ደረጃ መስዋዕትነቱን ከፍለው በመስዋዕትነት በመፈላቸው ምክንያት ደግሞ ከሀገር የተባረሩትን መስዋዕትነት አሁንም እየከፈሉ ያሉትን ነው። በዛ መስፈርት ነው ማለት ሌላ አልጨምርም። ከአቶ ለማ በላይ ላይ አልጨምርም። ሌሎችን ታጋዮችን አልጨምርም። በዚህ ጉዳይ ላይ አቶ ወንድሙ ስለ ፖለቲካ ውስጥ ሐሳብ በመስጠት የሚጠይቁ ናቸው። እንደ ጥብቅና ይዞ ሲቆሙ ነው የነበሩት። ነገር ግን አሁንም እዛው ያለው የቅድም የኦሮሞ ኤሊት ከተጠቃሚዎቹ ውስጥ የሆኑትን እነሱን ጠይቀን ነው የኦሮሞ ህዝብ ጥያቄ ተመልሷል የምንለው። አሁን ይሄ በአንተ መስፈርት ላይ ተመስርቼ ነው፣ ምስክርነት በተጠሩት ላይ ነው። ከሁለቱ ምስክርነት ማንን ነው የኦሮሞ ህዝብም ሌሎችም የሚይዙት? አሁን ከሰው ደግሞ እንለፋው። የኦሮሞ ህዝብ ጥያቄ እኮ አንድ ሰው ተመልሷል ወይም አልተመለሰም ስላለ አይደለም። ተቆጥሮ ተሰጥቷል የሚለው ተቆጥሮ መመለስ አለበት። የኦሮሞ ህዝብ ጥያቄ እኮ የኦሮሞ ህዝብ የራሱን እድል በራሱ መወሰን አለበት። በፖለቲካም በኢኮኖሚም በባህሉ ማንነቱን ራሱ ነው ባለቤት የሚሆንበት ነው ጥያቄ። እነዚህ ጥያቄዎች ደግሞ ህገ መንግስታዊ ናቸው። እነዚህ ጥያቄዎች ደግሞ በዓለም አቀፍ ሰብአዊ መብት ድንጋጌዎች ሁሉ የተደገፉ ናቸው። በኢትዮጵያ ህገ መንግስት የተደገፉ በዓለም አቀፍ ድንጋጌዎች የጠየቁን ጥያቄዎች ነው የመለሰው። ስለዚህ አንድ ሰው ከኦሮሞ ውስጥ መውጣቱን እንኳን በትክክል የማይናገር እኔ ቤተ መንግስት ገብቻለሁና የኦሮሞ ህዝብ ጥያቄ አልተመለሰም የሚለው ተቀባይነት አለው እንዴ? በዚህ ደረጃ ላይ የምንወስን ከሆነ አንድ ሰው ጠቅላይ ሚኒስትር ሆኗል ወይም የኦሮሚያ ፕሬዚደንት ሆኗል የምንል ከሆነ ድሮም የኦሮሞ ህዝብ ጥያቄ አልነበረውም ማለት ነው። ለምን አፄ ኃይለ ሥላሴም ኦሮሞነት አለባቸው፣ አቶ መንግስቱ ኃይለ ማርያም ኦሮሞነት አለባቸው፣ አቶ ዶክተር ነጋሶም ኦሮሞነት አለባቸው፣ መቶ አለቃ ግርማ ኦሮሞ ናቸው። እነዚህ ሁሉ ኦሮሞዎች ናቸው። ያን ጊዜ ጥያቄ አልነበረውም? ይሄ ጥያቄ በአማራ ይጠየቃል ወይ? ዛሬ በአማራ ክልል ይጠየቃል ወይ? ይሄ ነው ወይስ ቤተ መንግስት በገባው በዛ ነው የህዝብ ጥያቄ የሚወሰነው? ማን ነው ቤተ መንግስት ባለው ነው የሚዳኘው? በዛ ነው ወይስ በአማራ ክልልም ጥያቄ የለም ነው የሚባለው? በደል የለም በአማራ ክልል አይጠየቅም ነው ወይስ ኦሮሚያ ያለው ከኢትዮጵያ ውጪ ነውና በኦሮሞ ህዝብ ላይ እየተፈጸመ ያለው በደል የማይቆጠር አማራን ትጠይቃለህ ይህን ጥያቄ ነው ወይስ እንደዚህ አይነት የቀደም እንዳልኩት ያንን እኩይ ጥያቄ ነው ለማምጣት የፈለግነው? በሰዎች ነው የሚወሰነው ወይስ ይሄ ነገር ሆኗል ወይም አይሆንም ተብሎ ከሰዎች ውጪ ነው ተደንግቦ መታየት ያለበት? የኦሮሞ ህዝብ የራሱን እድል በራሱ መወሰን ስል የመገንጠል ነገር አይደለም። የሚገዙትን መሪዎችን የሚገዛውን ፖሊሲ መምረጥ መቻል አለበት። አሁን ኢትዮጵያ ውስጥ የኦሮሞ ኢትዮጵያ ውስጥ የኢትዮጵያ ህዝብ የራሱን እድል በራሱ የሚወስንበትን ምርጫ አድርጎ በገዛ ራሱ በመረጣቸው ሰዎች ነው የሚተዳደረው። የኢኮኖሚ ፍትህ ሰፍሮለታል። አንዳንድ ሌቦችና ጠጋበኞች በያዙት ስልጣን የራሳቸውን ጥቅም ብቻ የሚያሳድዱ ሰዎች የገቡበት የኢትዮጵያ ህዝብ በሙሉ አማራ፣ ትግራይ፣ በደቡብም ያሉት በሙሉ በዛ ስር ነው ያሉት ካለ ለይቶ የኦሮሞ ህዝብ ጥያቄው ተመልሶለታል የሚባለው ከየት የመነጨ ነው? ጥያቄው ለትክክል ያልሆነው እዚህ ላይ የማይገባ ጥያቄ ነው። የኦሮሞ ህዝብ በኢትዮጵያ ውስጥ ያለ
በኢትዮጵያ ህዝብ ላይ በአማራ ላይ በትግራይ ላይ እየወደቀ ያለው ችግር በሙሉ እየወደቀበት ያለ በሚስ ማኔጅመንቱ እየተቸገረ ያለ ድሮን እየደበደበው ያለ ቤቱ የሚቃጠልበት ልጆች ከእስር ቤት ወጥተው ወጣቶች ከእስር ቤት ወጥተው የሚረሸኑበት ይሄ ሁሉ እየታየ ይሄንን ጥያቄ የኦሮሞ ህዝብ መጠየቅ አግባብ ያለው ጥያቄ አይደለም። ትክክል አይደለም። ጥያቄው ነው እኮ ጥያቄ በኦሮሞ ህዝብ አይጠየቅም። እንደ ሌንጮ አይነት ደግሞ የአይጥ ምስክር ድንቢት ለኖረበትና ደሞዝ የሚከፈለው የሚናገረውንም እሱን ምስክር አድርጎ ማቅረብም ትክክል አይደለም። ኦኬ እኔ እንኳን ያው ያነሳሁት ብዙ ጊዜ ወደ ብሔር ወይም ወደ እነዚህ ሌፍቲስቶች ብዙ ጊዜ የሚያነሱት የግሩፕ ራይት መቀንቀን አለበት ይላሉ። በእኔ ትንታኔ ሁሉ ጊዜ የሌፍቲስቶች ቲዮሪ ወይም ደግሞ የነሱ ትግል ግለሰቦችን ነው ተጠቃሚ የሚያደርገው በሚለው ነው። ቅድም እርሶ ሲናገሩ እንዳደመጥኩት በግለሰብ ደረጃ አሁን ጠቅላይ ሚኒስትር ቢሮ ጋር ያንዣቡ ስልጣን ላይ ወጡ የኦሮሞ ባለስልጣናቶችን ተጠግተው የተጠቀሙ ጥያቄዎቻቸው የተመለሱ ግለሰቦች ሊኖሩ ይችላሉ ከኦሮሞ አብራክ የወጡ ህዝቡ ግን አልተመለሰለትም። ከዛ አኳያ ነው ጥያቄ ካልን መሀል ላይ የነኩት አንድ ብርቱ ጉዳይ አለ። ለኦሮሚያ ክልል ላይ ህዝቡ ወጥቶ መሪውን በአግባቡ በፍትህ በነፃና ገለልተኛ ምርጫ አስተዳዳሪዎችን አልመረጠም። ከዛ ውጪ ኦነግም 1974 የተመሰረተው ኦነግም የሚያነሳው 3 የመታገያ አጀንዳ እንዳላቸው አውቃለሁ። 4ኛም 5ኛም ካለ ይጨምሩልኛል። እኔ እስከማውቀው የኦሮሞ ህዝብ ጥያቄ ተብሎ የሚነሱት በዋነኛነት አንደኛ ክልሉን ራሱ ማስተዳደር አለበት ከራሱ ልጆች በወጡ በነፃና ገለልተኛ ምርጫ ማለት ነው። ሁለተኛ ሪሶርሱን ራሱ ማስተዳደር አለበት መጠቀም አለበት የሚል ጥያቄ አለ። ሶስተኛ አጨቃጫቂ የሆነው የአዲስ አበባ ጉዳይ ነው። አሁን የመጀመሪያውን እንተውና ከሞላ ጎደል እኔ መስማማበት ስለሆነ ይሄ የአስተዳደሩን ጉዳይ እንተውና የሪሶርስን ጉዳይና የአዲስ አበባን ጉዳይ እናንሳ። እነዚህ ሁለቱ ጥያቄዎች አልተመለሱም። አሁን ኦሮሚያ ክልል ውስጥ ያለውን ሪሶርስ ሪሶርስ የሚያስተዳድረው ማን ነው? መጠቀምስ ሲባል እኛንን መጠቀም ያለብን ሪሶርሳችንን ሲባል የሪሶርስ ጉዳይ አቅም ያለው ነው የሰራ ነው ገንዘብ ያለው ነው ሪሶርስ የሚያወጣውም የሚጠቀመውም። ሪሶርስ ሲባል ምንድን ነው? አንዳንዶች መሬት ነው ይላሉ፣ አንዳንዶች ልዩ ልዩ ነገሮችን ይጠቅሳሉ። አንዳንዶች ደግሞ ማዕድንም ሊሆን ይችላል፣ የተፈጥሮ ማዕድናቶችን ሊሆን ይችላል፣ ልዩ ልዩ ነገሮችን እያሉ የሚጠቅሱም አሉና ምን ማለት ነው? ይሄ ኦሮሚያ ክልል ውስጥ ያለውን ሪሶርስ ከኦሮሞ አብራክ የወጡ ሰዎች እየተጠቀሙ አይደለም ሚለው እሱ ምንድነው መፍታታት አለበት ይላሉና ተደበስብሶ ያለ ነገር ነው ይላሉ። ሁለተኛ እንዲነኩልኝ የምፈልገው የአዲስ አበባ ጉዳይ ነው። ከዚህ ቀደም ለማ መገርሳ ተደበስብሳ በወጣች ድምጽ የሰማነው ነገር ዲሞግራፊውን የመቀየር ነገር እየሰራ ነው የሚል ንግግር ተናግረዋል ተብሎ አንዴ ቫይራል ወጥቶ ነበርና አሁንም አሁን በብልጽግና መንግስት ከሞላ ጎደል አዲስ አበባ ከዚህ ቀደም ኦሮሞን አትመስልም ነበር አሁን እንደውም እየመሰለች ነው የሚል ንግግሮች ይደመጣሉና ይሄ ከሆነ ከአዲስ አበባ ጋር ተያይዞ የሚነሳው ጥያቄ ምንድነው? እነዚህን ሁለቱ ነገሮች እንዲመልሱልኝ ነው። የሸር ጥያቄ እንዳልሆነ ተስፋ አድርጋለሁ። አሁንም የሸር ጥያቄ ነው እንደማይሉኝ። በነገራችን ላይ አንተ ስትጠይቀኝ አንተ ለሸር ነው የምትጠይቀኝ ለማለት አይደለም። ጥያቄዎቹ አሉ ሌላ ቦታም አለ አይደለም? እነዚህ ጥያቄዎች አሉ በየቦታው። አንተ የምትጠይቀኝ ያው በሚመላው የቦታው የሚንሸራሸሩትን ነው። አንተን ለመክሰስ አይደለም። አንተን በከስ አልመጣም መጀመሪያው ነው። እሺ ጥያቄዎቹ እንደዚህ የሚጠየቁ ጥያቄዎች ናቸው። የሸር ጥያቄዎች አንተ ስትጠይቀው አይደለም። አንተ እየፈጠርክ አይደለም። ያንተ ጥያቄ አይደለም፣ ሌላው ነው። ኦኬ። ስለዚህ ያንተ በቅንነት የሚጠየቅ የሚሸራሸረው ክሶች በሙሉ ናቸው። አግባብ ያለው ጥያቄ ነው የምትጠይቀኝ። ኦኬ። አቶ ለማ ስለዚህ ስላልከው የዴሞግራፊ ጥያቄ ከዚህ ያኔ ስልጣን ላይ በነበረ ጊዜ መልስ መልሷል። የሚፈልጉ እሱን ሄዶ መጠየቅ አለባቸው። ክስ ነው በአቶ ለማ ላይ የቀረበው። ለኦሮሞ ህዝብ የኢኮኖሚ ነፃነት ወይም የኢኮኖሚ ፍትህ ተመልሶለታል ወይ? የኦሮሞ ህዝብ የራሱን መሬት የራሱ አድርጓል በሚለው ደረጃ ከአብራኩ የወጡ ካልክ ለኦሮሞ ህዝብ እንደ አንድ ኦሮሞ ህዝብም ሌባው ኦሮሞ ሆነ አልሆነ ምን ልዩነት አለ? ምን ልዩነት አለ? አላሙዲ ሆነ አንድ የኦሮሞ ሌባ ከሆነ ምን ልዩነት አለ? ለኦሮሞ ህዝብ የሚጠብ የሚልለት ነገር ከሌለ የኔ ወገን ሌባ ነው የሚል የኔ ወገን ሌባ ከሆነ ምንም ችግር የለም፣ ምንበት ነገር የለም።
እኔ እንደሱ አይነት አስተሳሰብ የለኝም። የኦሮሞ ሌባም በሌብነት ስልጣን ያዙትም መስተካከል ያለበት እሱ ነው። ቅድም ያልኩ እዛ ላይ ነው። አሁን አሉ የኦሮሚያ ውስጥ በነገራችን ላይ ኦሮሞዎች ብቻ አይደሉም። ይሄንን እንዳንስት ኦሮሞዎች ብቻ አይደሉም። ብዙዎች ከሌላ ብሔረሰብም የሆኑ በኦሮሚያ ላይ ብዙ ጥቅም የሚያጋብሱ አሉ። አሁን እኮ እንዲያውም የሚሰማው ትግራይ በነበረበት ጊዜ የተደራጀ ሙስና ነበር። እርግጥ ነው ትግራይ ማለት ቲፒኤልኤፍ ለማለት ነው። ይቅርታ ቲፒኤልኤፍ መሪ ሆኖ በሚያስተዳድርበት ጊዜ መሪ ቲፒኤልኤፍ መራሹ ኢህአዴግ በሚልበት ምክንያቱም ኢህአዴግ ራሱ ነው የነበረው። የተደራጀ ሙስና ነበረ። ነገር ግን ሱፐርቪዥን ነበረው፣ ቁጥጥር ነበረ። ከዳር እንዳያልፍ ጥግ እንዳይዝ ቁጥጥር ነበረው ነው። አሁን ቁጥጥር የለውም። አሁን አዲስ አበባ ከተማ እየፈረሰች ነው፣ እያፈራረሳት ነው። ለማን ለመስጠት መሬቱ? አንዱ ኦቪድ የሚባል የሪል ስቴት ቤት የሚሰራ ድርጅት አለ። ኦቪድ ነው እየወሰደ ያለው። የጠቅላይ ሚኒስትሩ ነው መረጃ አለው። የጠቅላይ ሚኒስትሩ ድርጅት ነው እሱ ነው እየሰራ። አሁን እኔ ያላልኩትን አፌ ውስጥ አትክተቱ። እንደሱ አላልኩም ሲባል ግን እሰማለሁ። እሺ ሲባል ግን እሰማለሁ። ግን የሚመሩትና በዛ አካባቢ ላይ የሚሰሩትን ካይ ጥርጣሬህን ያጠነክረዋል። እነሱ እየተጠቀሙበት ነው። ከሱም በላይ እየተጠቀሙ ያሉት ያላንዳች ተቋራጭ ያላንዳች ጨረታ ነው እየተሰጠ ያለው። በህግ የማይሰራ ነገር ለህዝብ ይጠቅማል ማለት አይቻልም። ሌላውን ልተውል። እስቲ እንተው፣ ምሳሌ ብቻ እንውሰድ። የኢትዮጵያ ጠቅላይ ሚኒስትር የጫካ ፕሮጀክት ብለው ያን ሁሉ መሬት በግላቸው ወስነው መውሰድ ይችላሉ ነው ወይስ እንደ አንድ መንግስትም እንደ አንድ ግለሰብ መጠበቅ ያለበትን ህግ ሁሉ ጠብቀው ነው መሬትን መውሰድ ያለበት? እኚህ ሰውዬ ግን አዲስ አበባ ከተማ ውስጥ ሚኒስትሮቻቸውን አውቶቡስ ውስጥ አጭቀው ያ መሬተኛ ነው፣ ይሄኛው መሬተኛ ነው፣ ይሄኛው መሬተኛ ነው፣ የመንግስት ከሆነ የፈለኩትን አደርግበታለሁ የሚሉ አይደሉም እንዴ? ጨረታ እየተካሄደ ነው እንዴ? እየተሰራ ያለው ደላላ የሚጫወትበትን መሬት ልስራ ባልኩኝ ብለዋል። ኦኬ ደላላ እኮ የኢኮኖሚ ተጫዋች ነው። ቤተ መንግስትም እኮ ስትሰራ ቤተ መንግስት ነው፣ ለመንግስት ነው የምትሰራው። ጠቅላይ ሚኒስትሩ የፈለገውን ነው የሚያደርገው ነው ወይስ ህግ አለ ነው ወይስ በኢትዮጵያ ህገ መንግስት መሰረት የኦሮሚያ መንግስት ክልላዊ መንግስት ነው የሚወስነው? አንዳንዶቹ በኦሮሚያ ውስጥ ነው ያሉት ፕሮጀክቶች በኦሮሚያ ውስጥ ነው ያሉት። ጠቅላይ ሚኒስትሩ እንደፈለጉ ነው የሚሆነው? የህግ የበላይነት ተቋማዊ የሆነ አሰራር የለም እንዴ? አያስፈልግም እንዴ? ነው ወይስ ይሄ ሙስና ተቀባይነት አለው? እነሱ እንደፈለጉ ማድረግ ይችላሉ የሚለው ጉዳይ ነው። ራሳቸው ይሄን ጠቅላይ ሚኒስትር የምትላቸው ራሳቸው ሄዶ ቤት ያፈርሳሉ። ቤት አፍርሰው እኔ ራሴ ሰራዋለሁ በገንዘቤ ነው የሚሉት። እንዲህ አይነት አሰራር በኢትዮጵያ ውስጥ አልነበረም። እኔ ረጅም ጊዜ ኢትዮጵያ ውስጥ ኖሬያለሁ፣ አውቃለሁ። የኦሮሚያ መንግስት በተቋቋመ ጊዜ 1 ሚሊዮን ብር ተሰጥቶት ነበር ለኦሮሚያ መንግስት። እሱን ተጠቅሞ መንግስትን እንዲያቋቋም በ1991 ዓመተ ምህረት በፈረንጅ አቆጣጠር። ነገር ግን ደረሰኝ ስላልነበረ ማውጣት አልቻለም። ያለ ደረሰኝ ደግሞ ገንዘብ አይወጣም ነበር። ያለ ወረቀት የሚወጣ ገንዘብ አልነበረም በ91። ስለዚህ ገንዘብ ተበድረው ያኔ የነበሩት አቶ ሐሰን አሊ ገንዘብ ከግለሰብ ተበድረው ደረሰኝ ካሳተሙ በኋላ በዛ ደረሰኝ ነው ገንዘብ ማውጣት የቻሉት። አሁን ያሉት ጠቅላይ ሚኒስትር አትጠይቀኝም ነው የሚለው። አትጠይቀኝም፣ ማንም አይጠይቀኝም ነው የሚለው። እነዚህን ሁሉ የምናገርበት ምክንያት ተቋማዊ አሰራር ኢትዮጵያ ውስጥ እስከሌለ ድረስ ሙስና ነው። ህጋዊ አሰራር እስከሌለ ድረስ ሙስና ነው። የምትደብቀው አለ። አትጠይቀኝም የምትል ከሆነ የምትደብቀው ነገር አለ። ግልጽ መሆን አለበት። ግልጽ እስካልሆነ ድረስ የምትደብቀው ነገር አለ። ይሄ ለኦሮሞ ህዝብ ነው የሚጠቅመው ለማለት አይቻልም። ለኦሮሞ ህዝብ የተመለሰ በመሬት ጥያቄ ላይ ነው የምናገረው። የተመለሰ ጥያቄ የለም። የኦሮሞ ህዝብ እኮ መሬቱ በሙሉ እየተወሰደበት ነው። ገበሬው እኮ ቤቱ እየተቃጠለበት ነው። እንዳይሰራ እየተደረገበት ነው።
ኦነግን ወይም ኦነግ ሸኔ አንተ ያልከውን ትደግፋለህ እየተባለ ስንቱ መሬቱንና አዝመራውን በሙሉ እየተወሰደበት ነው ያለው። ምን ሆኖ ጥያቄ የተመለሰው? ይሄ ነገር ክፉ አይሆንም እንዴ? እንደዚህ አይነት ጥያቄ እየታየ ይሄን ሰሞን ታያለ። ከድሮ ጀምሮ ሲደረግ የነበረ ግድያ በኦሮሚያ ውስጥ እየተፈጸመ ያለውን እያያችሁ ነው። ያ ሁሉ ግድያ እየተካሄደ ለኦሮሞ ህዝብ ግን የኢኮኖሚ ፍትሁ ተመልሶለታል የሚባለው ግፍ አይሆንም? እንደዚህ አይነት ነገር መናገር እንደዚህ አይነት ሸክም ስር ያለውን ህዝብ በእንደዚህ አይነት ሙስና እየተሰራ ያለውን የአዲስ አበባን ጥያቄ ያነሳልኝ። የአዲስ አበባ ጥያቄ የኦሮሞ ህዝብ በአዲስ አበባ ላይ ያለው አንዱ ታሪካዊ ነው። ታሪካዊ ጥያቄ ነው። ሁለተኛ ህገ መንግስታዊ ጥያቄ ነው። አዲስ አበባ በጠቅላላው ያለው በጂኦግራፊ በኦሮሚያ ውስጥ ነው። ወደ አዲስ አበባ የሚገቡ እቃዎች የሚወጡ እቃዎች በሙሉ ከኦሮሚያ ወጥተው ነው የሚገቡት። ከኦሮሚያ ወጥተው ነው ቆሻሻ ኦሮሚያ ላይ የሚገባው። ስለዚህ ልዩ ጥቅም ያስፈልገዋል የሚል ህገ መንግስታዊ አንቀጽ ስላለ ነው። ፍንፍኔ ደግሞ የኦሮሞ ቪሌጅ እንደነበረ ከድሮ ጀምሮ ስለታወቀ እውቅና ይሰጠው ለዚህኛው። አዲስ አበባ ከተማ ውስጥ የኦሮሞ ባህል ይንጸባረቅ፣ በኦሮሞ ጀግኖች ስም ይሸከም ነው እንጂ አዲስ አበባ ውስጥ ያሉ ነዋሪዎች አንደኛ የግል ንብረታቸው ይወሰድባቸው የሚል አቋም ከድሮ ጀምሮ አልነበረም። ሁለተኛ የአዲስ አበባ ነዋሪዎች ራሳቸውን በራሳቸው ማስተዳደር አያስፈልጋቸውም፣ አይገባቸውም፣ ያንን መብት የላቸውም የሚል አልነበረም። ይሄን ነገር አሁንም አረጋግጬ ልናገር። ኢቭን የኦሮሞ ነፃነት ግንባር ያለው አቋም አዲስ አበባ የኦሮሚያ አካል መሆኗ ይታወቅ ነው እንጂ ነዋሪዎቿ መብት አይኖራቸው፣ በውስጧ ያሉት ግለሰቦች ንብረታቸው ይወሰድ የሚል አቋም የለውም። የኢትዮጵያ ዋና ከተማ ነች፣ የኢትዮጵያውያን ሁሉ ናት። እውቅና ግን ይሰጠው፣ ታሪካዊ እውቅና ይሰጠው። አሁን ደግሞ የጥቅም ጉዳይ ላይ አሁን ለምሳሌ አዲስ አበባ ከተማ ውስጥ ያለውን ቆሻሻ በሙሉ እሱ ንግግር ከህገ መንግስቱ ጋር አይጋጭም? ምኑ አሁን ያሉት ጉዳይ ምንድን ነው ያልኩት? አዲስ አበባ የኦሮሞ ህዝብ ናት፣ የኦሮሞ ህዝብ መሆኗ ይታወቅ የሚለው ንግግር ህገ መንግስቱን ይደግፋሉ አልኩኝ። አሁን እኔ እንደዛ ኦነግ የሚለው አዲስ አበባ የኦሮሞ ህዝብ መሆኗ የሁሉም ህዝቦች የኦሮሚያ አካል መሆኗ ይታወቅ፣ የኦሮሚያ አካል መሆኗ ይታወቅ ማለት የኦሮሞ ህዝብ መሆኗ አይደለም። እንደሱ አይደለም ጥያቄ። አካል ምን ማለት ነው? አካል መሆኗ ይታወቅ ሲባል ምን ማለት ነው? ጂኦግራፊ ኦኬ። ህገ መንግስቱ እኮ የሚለው ኦሮሚያ በአዲስ አበባ ላይ ልዩ ጥቅም እንዲኖራት ነው። ልዩ ጥቅም አላት ነው። ምክንያቱም ልንገርህ፣ አዲስ አበባ እርሻ ቦታ አለው እንዴ? እኔ ለማለት የፈለኩት ህገ መንግስቱ ባለሳሳት አንቀጽ 40 ንዑስ አንቀጽ 3 ላይ የገጠርም ሆነ የከተማ መሬት የኢትዮጵያ ህዝብ የብሔር ብሔረሰቦች የጋራ ሀብት ነው ይላል። የሁሉም የአማራውም፣ የትግሬውም፣ የስልጤውም፣ የጉራጌውም፣ የኦሮሞም የሁሉም ነው ይላል ህገ መንግስቱ። አሁን አንዱ አካል ተለይቶ አማራውም የኔ ነው ሊል አይችልም፣ ኦሮሞም የኔ ነው ሊል አይችልም። የሁሉም የጋራ የሁላችንም የጋራ ሀብታችን ነው የሚለው ህገ መንግስቱ። ከሌሎቹ የተለየ የሚያደርገው ነገር አለ። ግን አሁንም አንድ ስህተት ልጠቁም እዚህ ላይ ወደዚህኛው መለሳለሁ። የኦሮሚያ አካል ማለት የመሬቱ ጉዳይ እኮ አይደለም። አንተ እንደ መሬቱን ነው የምታስበው። የመሬቱ ጉዳይ አይደለም። የመሬቱ ማለት ባለቤትነት ጉዳይ ላይ አይደለም። አካል ማለት እኮ ኦሮሚያ እኮ መንግስት ነው። ኦሮሚያ ውስጥ መሬት አለ። የመሬቱ ባለቤት የኢትዮጵያ ህዝብ ነው በኢትዮጵያ ህግ መሰረት። አስተዳዳሪው ግን የሚያስተዳድረው መሬቱን የሚያስተዳድረው ግን ኦሮሚያ መንግስት ነው። ኦሮሚያ መንግስት ነው። ኦሮሚያ እኮ መሬት አለው፣ ቴሪቶሪ አለው፣ ግን መንግስት ነው። አስተዳዳሪዎች አሉት፣ ተቋሞች አሉት። ኦሮሚያ መንግስት ነው። የዛ አካል መሆኑ ይታወቅ። ካልሆነ አዲስ አበባ ህዝቡ እኮ አሁን አንዳንድ ሰዎች ጥያቄ የሚያነሱት ይሄን በመፍራት ነው። አካል መሆኗ ከተረጋገጠ በኋላ ቀጥሎ ደግሞ የሚመጡ ነገሮች አሉ ይላል። ህዝብ በፍርሃት የሚያነሳቸው ጥያቄዎች አሉ። ለምሳሌ ስራ ቅጥር ላይ ኦሮምኛ ቋንቋ እንደ ግዴታ ሊሆን ይችላል። የሚሾሙ ሰዎች አዲስ አበባ ተወልደው ያደጉ አፍ መፍቻ ቋንቋቸው አማርኛ የሆኑ የኦሮሚያ አካል መሆኗ በአስተዳደር እርሶ በሚሉት በአስተዳደር የኦሮሚያ አካል መሆኗ ይታወቅ ከተባለ ከጨዋታ ውጭ እንወጣለን ብለው የሚሰጉ አካላቶች አሉ።
እና አካል መሆኗን አይደለም ከዛ በኋላ ደግሞ ተከትሎ የሚመጣውን ነገር በመፍራት አይመስሉትም ብዙ ሰዎች ጥያቄ የሚያነሱት ትንሽ አካል መሆኗ ይታወቅ የሚለው እውቅና ሬኮግኒሽን እውቅና ከሰጠ አዲስ አበባ ለኦሮሚያ መሆኑን አካል መሆኑን ለማሳወቅ በአመት 1 ብር ግብር ትክፈል 1 ብር ብቻ ግብር ትክፈል ከዛ ውጪ ግን አዲስ አበባ በነዋሪዎቿ ነው የምትተዳደረው ተስማማን እዚህ ላይ ከበፊትም ማለት በነዋሪዎቿ ነው የምትተዳደረው የአዲስ አበባ ነዋሪዎች የአዲስ አበባ ምክር ቤትን መርጠው የራሳቸው ከንቲባ ኖሯቸው እንዲተዳደሩ ነው የምፈልገው ያ ነው የኦሮሞ ህዝብ ጥያቄ አሁን ግን አዲስ አበባ ላይ በምርጫ ሳይሆን የኦሮሚያ አካል ኮነች ግን ይሄ ሊሆን ይችላል የኦሮሚያ አካል መሆኗ አዲስ አበባ የአማራ ክልል አካል ናት እንደ ላንተ ለምሳሌ የአማራ ክልል አካል ናት ለምሳሌ አሁን የጨፌ ኦሮሚያ ምክር ቤት ውስጥ አባላ የጨፌ ኦሮሚያ ምክር ቤት አባላ የሆኑ ብናያ የኦሮሞ ብሔር ተወላጆች ናቸው አይደል የአማራውን አናገኝም የስልጤውን አናገኝም የሲዳማውን ወይ ምርጫ አሸንፈው መግባት ነው ያለባቸው ግን ኦሮምኛ ቋንቋ ግዴታ ነው መናገር መቻል አለባቸው አይደል በኦሮሚያ ውስጥ የሥራ ቋንቋ ኦሮምኛ ነው ትክክል አሁን አዲስ አበባ የኦሮሚያ አካል ከሆነች ወይም ደግሞ የኦሮሚያ ብሔራዊ ክልላዊ መንግስት ዋና ከተማ ናት የምትተዳደረው በኦሮሚያ ክልል ነው ከተባለ የአዲስ አበባ ከተማ ምክር ቤት አባል ለመሆን አሁን ጥያቄ ትክክል አይደለም አሁን ያልኩት አሁን ተመላለሰ እንጂ አዲስ አበባ በነዋሪዎቿ ነው የምትተዳደረው እያልኩ ነው የሚያስተዳድራት ነዋሪዎቿ ናቸው የአዲስ አበባ ከተማ ነዋሪዎች ናቸው ምክር ቤትን መርጠው ፖሊሲ አውጥተው የሚተዳደሩት የምክር ቤት አባል ኦሮምኛ ግዴታ አይሆንም ጥቅም የሚባለው ነገር ዲፋይን ከሆነ ያ ጥቅም ህገ መንግስቱ ጥቅም የሚለው ነገር ዲፋይን መሆን አለበት ምክንያቱም ወደ አዲስ አበባ የሚገቡ እቃዎች አሉ ከኦሮሚያ በኩል ነው የሚገቡት አዲስ አበባ ውስጥ ያለ ቆሻሻው ምናምኑ ኦሮሚያ ላይ ነው የሚጣለው ይሄ በተለየ መንገድ ከሌሎች ክልሎች ውስጥ በተለየ መንገድ አዲስ አበባን ከኦሮሚያ ጋር ያስተሳስራል ውሃ ከኦሮሚያ ነው የሚመጣው ውሃ ከጋሞ ጎፋ ልታመጣ ትችላለህ አዲስ አበባ ወደ እህል ምናምን ሁሉ ወደ አዲስ አበባ የሚገቡት በኦሮሚያ በኩል ነው ከኦሮሚያ ጠቅላላ ከኦሮሚያ ባይሆን ይሄኛው የተለየ ነው ከማንኛውም ክልል የተለየ ግንኙነት ነው ኦሮሚያና አዲስ አበባ የሚኖራቸው ይሄ በጣም አስቸጋሪ ነው ይሄንን መረዳት አስቸጋሪ ነው ስለዚህ አዲስ አበባ ላይ የሚገቡ እቃዎች በሙሉ ለኦሮሚያም ግብር ይክፈሉ ወደ አዲስ አበባ ከአዲስ አበባ የሚወጣው ቆሻሻ ወደ አዲስ አበባ ላይ ግብር ይክፈል እነዚህ ጥቅሞችን ዲፋይን አድርገህ አስተዳደሩን የምትሰራበት ነው የተወሰነ ይሄ ገና ዲፋይን አልተነገረም ዲፋይን መሆን አለበት በህገ መንግስቱ የተደነገገው በህግ ዲፋይን መደረግ አለበት እነዚህ ነገሮች ትስስሮቹ አሉ ይሄንን መካድ ይቻላል ኦሮሚያ ከሌሎች ክልሎች የተለየ ግንኙነት ከአዲስ አበባ ጋር እንዳለው ከዛ በላይ መጨመርልህ አዲስ አበባ እኮ የኦሮሚያ ዋና ከተማ ነው ድሮ የሸዋ ጠቅላይ ግዛት ዋና ከተማ የኢትዮጵያ ዋና ከተማ እንደነበረ ሁሉ የኦሮሚያ ዋና ከተማ ነው በተሻሻለው ዋና ከተማ ነው እሱ በተሻሻለው የኦሮሚያ ብሔራዊ ክልላዊ መንግስት ህገ መንግስት ነው እንጂ ከዚህ ቀደም በነበረው አዳማ ናት ነው የሚለው አሁን ያለው የኦሮሚያ ህገ መንግስትን ነው የሚያወራው በኦሮሚያ ህገ መንግስት መሰረት አዲስ አበባ አሁን እኮ ሪያሊቲው አለ አይጋጭ የኦሮሚያ ይሄ ከህገ መንግስቱ የኦሮሚያ ክልል አዲስ አበባ የኦሮሚያ ብሔራዊ ክልላዊ መንግስት ዋና መቀመጫ ናት ብሎ ህገ መንግስት የኦሮሚያ ብሔራዊ ክልላዊ መንግስት ህገ መንግስት ሲጽፍ ከዋናው ህገ መንግስት ጋር አይጋጭም ምክንያቱም ማንኛውም ህግ ለማዳይ አሰራር ከህገ መንግስቱ ጋር የሚጣረስ ከሆነ ተቀባይነት አይኖረውም ይላልና ህገ መንግስቱ የኦሮሚያ ብሔራዊ ክልላዊ መንግስት መቀመጫ አዲስ አበባ ናት የሚል ህገ መንግስት ከተጻፈ አይጋጭም እኔ የኮንስቲቱሽናል ሎየር አይደለሁም ግን አይጋጭም እንደ ተራ ሰው እንኳን ባስብ አይጋጭም ምክንያቱም የኢትዮጵያ ህገ መንግስት እስካልከለከለ ድረስ አልተከለከለም የኢትዮጵያ ህገ መንግስት ኦሮሚያ የመቀመጫው አዲስ አበባ ውስጥ መሆን አይችልም ብሎ አልከለከለም እስካልከለከለ ድረስ ደግሞ አንድ ህገ መንግስት ውስጥ እስካልከለከለ ድረስ አልተከለከለም ስለዚህ እሱን እንልፋ አልከለከለም ማለት
ትክክል ነው ማለት ላይሆን ይችላል። ምክንያቱም የህግ ኢንተርፕሪቴሽን በሚደረግበት ጊዜ ነው እንደ ባለ ህግ አይደለም። የህግ ኢንተርፕሪቴሽን በሚደረግበት ጊዜ እንደዚህ ነው። የህግ ፊሎሶፊ ነው፣ የአተረጓጎም ፊሎሶፊ ነው። በዛ መሰረት ባለሙያ እንኳን ባይሆን በዛ መሰረት አንድ ነገር በህገ መንግስት ውስጥ ኤክስፕሬስሊ ካልተከለከለ አልተከለከለም። ይሄ የህግ አተረጓጎም ፍልስፍና ነው። እኔ እናንተ የምንከራከርበት ጉዳይ አይደለም። ይሄ የህግ አተረጓጎም ፍልስፍና ነው። ካልተከለከለ አልተከለከለም። ከዛም እኮ አልፈህ ኦሮሚያ እኮ አዲስ አበባ እኮ ወይም ፍንፍኔ ጨፌው እንደሚለው የኦሮሚያ የመንግስት መቀመጫ እኮ ሆና ከ91 ጀምሮ እኮ አሁንም ነው እኮ ለ30 ዓመት እኮ ነበረ። አንድ ጊዜ ብቻ ወደ 2003 አካባቢ ወደ አዳማ እንዲሄድ ገፍተው ነበረ፣ ግን ወዲያው ነው የተመለሰው። አሁን ግን ለ30 ዓመት እኮ ነበረ። ቅድም እንደነገርኩ በንጉሱ ጊዜም በደርግም ጊዜ የሸዋ ጠቅላይ ግዛት ዋና ከተማ ነበረ፣ የኢትዮጵያም ዋና ከተማ ነበረ። በድሮ ጊዜ የሸዋ ጠቅላይ ግዛት መቀመጫ የነበረው አዲስ አበባ ነው። ምንም የሚከለክል ነገር የለም። ፍርሃት ካልከው የነዋሪዎች ፍርሃት አለ ከተባለ የነዋሪዎች ፍርሃት መኖር የለበትም። ምክንያቱም የነዋሪዎችን የግለሰብም መብት የሚነካ ከሆነ መደረግ የለበትም። በማይነካ መንገዱ ነው መሰራት ያለበት። የነዋሪዎችንም እንደ ኮሌክቲቭ የነዋሪዎችንም ራሳቸውን በራሳቸው የማስተዳደር መብት የሚከለክልና የሚደፈጥጥ ከሆነ አንዱን ተጠቅመህ አንዱን የምትሰራበት ፍትሃዊ የሆነ አሰራር የለም። ይሄ ታስቦበት ሊመለስ የሚችል ነው። አከራካሪ ነገር አይደለም። በዚሁ ነው መጠቀለል ያለው። እሺ፣ ሁለት ጥያቄዎች ይቀሩኛል፣ ከዛ እናገባዳለን። እያደመጣችሁን የምትገኙት ከፕሮፌሰር ሕዝቅኤል ጋቢሳ ነው። በኢትዮጵያ ፖለቲካ ውስጥ ያካበተ ልምድ ያላቸው ናቸው። አክብረውኝ ስለመጡ ከልብ አመሰግናለን። በቲክቶክ በድምጽ እየሰማችሁ ነው፣ በዩቲዩብ ደግሞ እንደዚሁ በቪዲዮ እያያችሁ ነው። እንደተመቻችሁ ተስፋ አድርጋለሁ። እናንተ ናችሁ አድማጭ ተመልካች ነው ፈራጆች። የኔ ኃላፊነት ጥያቄ መጠየቅ ነው። ሁለት ጥያቄዎች አሉኝ። አሁን ሁለት ጦርነቶች አሉ። አንድ ከኦሮሞ ነጻነት ግንባር ጋር የሚደረግ ጦርነት አለ። እንደው ምናልባት መጨረሻ ላይ እንዲያብራሩልኝ የምፈልገው ነገር ይሆናል። ይሄ ሸኔ ኦነግ የሚባለው ነገር ማለት ነው። አማራ ክልል ነው የምወስዱት። አማራ ክልል ላይ እየተደረገ ላለው ጦርነት እንደሚታወቀው ለሁሉም ጦርነት ቤዚክ ኮዝ እና ኢሚዲየት ኮዝ አለው። አንዳንዶች ኢሚዲየት ኮዙን የፕሪቶሪያውን ስምምነት በመቃወም ነው ጦርነት ውስጥ የገቡት ይላሉ። አንዳንዶች ደግሞ የለም የአማራ ህዝብ ቤዚክ ኮዝ አለው። ይሄ የሐሰት ትርክት አለ። ሲፈናቀል በየክልሎቹ ሲገደል የሰብአዊ ድርጊት ሲፈጸምበት ኖሯል። ይሄን ሲያብላላው ቆይቶ የፕሪቶሪያው ስምምነት እንደ ኢሚዲየት ኮዝ ሆኖና ጦርነት ውስጥ ገባ እንጂ ዋነኛ የአማራ ህዝብ ጥያቄዎች እነዚህ ናቸው ብለው የሚያስቀምጡ አካላቶች አሉና በእርሶ ትንታኔ የአማራ ህዝብ አሁን ከፌዴራል መንግስት ጋር ፋኖች ጦርነት ውስጥ የገቡት በምን ምክንያት ነው ብለው ያስባሉ? አላውቅም፣ ግምት ነው ያለኝ። አንድ ነገር ቅድምን ስለተራስ ስናገርም አሁንም ልናገር። በአማራ ክልል ውስጥ ያለ ህዝብ በመከራ ስር ነው ያለ። ከአንዱ ከተማ ወደ ሌላ ከተማ ለመሄድ ችግር ነው ያለው። ገበሬዎች እያረሱ አይደለም። ባለፈው ዓመት ማዳበሪያ አጣን፣ ምርጥ ዘር አጣን ብለው አለንጋቸውን ይዘው ሰላማዊ ሰልፍ ሲያደርጉ ነው የነበሩት። ዘንድሮ አምርተው ከሆነ በድሮን ሁሉ እየተቃጠለባቸው ነው ገበሬዎች። ብዙዎች እየተገደሉ ነው። የመንግስት ሰራተኞች እየተገደሉ ነው። ከተማ ውስጥ ያሉ እንደ መርአዊ አይነቱ የተናደደ የመከላከያ ሲመለስ ዝም ብሎ የሚጨፈጭፍበት ሀገር ነው። በእያንዳንዱ ቀን ህዝቡ በመንግስትም ኃይል ይሁን በታጠቁ ኃይሎችም ዛሬ ገደላለው ነገ ገደላለው የሚል ስጋት ውስጥ የሚኖር ህዝብ ነው። የእርስ በርስ ጦርነት እንዲካሄድም ደግሞ እየተደረገበት ነው። የእርስ በርስ ጦርነት የሚለው ከዚህ በፊት የመከላከያ ኃይል አረጋጋለው ያለ ጦርነትን ሲያካሄድ ነው የነበረው። አሁን የአማራ ክልል ግን ራሱን የሚያስተዳድር ድርጅትም የለውም። የሚያስተዳድረው ጀነራሎች ናቸው። በየቦታው በባህር ዳር፣ በጎንደር፣ በደብረ ማርቆስ፣ በደብረ ብርሃን፣ በወልዲያ በምን ላይ ህዝብን የሚያዋዩት ጀነራሎች ናቸው። ሲቪል አስተዳደርም የሌለው
አካባቢ ነው የአማራ ክልል። ይሄ እውነታው ነው፣ የተገለጠው እውነታ ነው። አሁን የሚያስተዳድረው ፓርቲ እያስተዳደረው አይደለም። ከአዲስ አበባ የሚወራውን ነገር በህዝቡ ላይ የሚጭን አንዳንድ ጊዜ እንናገር ይላል፣ አንዳንድ ጊዜ ደግሞ ጨርሰናል ይላል፣ አንዳንድ ጊዜ አሸንፈናል ይላል፣ አንዳንድ ጊዜ ግን 97% ነው በአስተዳደር ላይ ያለው ይላል፣ አንዳንዴ 60 ነው ይላል። የአማራን ጥቅም እያስጠበቀ ያለ ፓርቲ አይደለም እያስተዳደረው ያለው። ስለዚህ አስተዳደር በደልም አለ የአማራ ክልል። በዚህ ምክንያት እዛ ያለ የአማራ ህዝብ ወይም በአማራ ክልል ውስጥ ያለ በአማራ ክልል ውስጥ የሚኖረው ነዋሪ ያ ሁሉ በችግር ውስጥ እንዳለ መከራ ውስጥ እንዳለ ይሄንን መቀበል ነው ያለብን። ይሄ እውነታው ነው። ከዚህ ለመውጣት እታገላለሁ ካለ ከዚህ ለመውጣት የአማራን ህዝብ ከዚህ ለመውጣት እታገላለሁ ብሎ የፋኖ የተለያዩ ድርጅቶች ናቸው፣ አንድ ድርጅት አይደለም፣ የሚታገሉ ከሆነ ማንም ፍትህ ካጣ ራሱን በራሱ በገዛ ራሱ በተወዳደሩ እና በተመረጡ ሰዎች ማስተዳደር የማይችል ከሆነ ቅድም ስለ ኦሮሚያ ስነግርህ እንደነበረ በአማራ ክልልም ተገቢ የሆነ ጥያቄ አለ ማለት ነው። ከዛ ውጭ ግን የፋኖ የትኛው ድርጅትም ማኒፌስቶ አላነበብኩኝም፣ አላየሁም። ማኒፌስቶ ይሄ ነው የምንገባበት የሚለውን አቋማቸው ተለዋውጧል። ከዚህ በፊት ኢትዮጵያን የመሰረትናት እኛንን፣ ለኢትዮጵያ ባለቤቷ እኛንን፣ የአንበሳውን ድርሻ ያደረግንላት እኛንን፣ ሌሎቻችሁ አዲስ መጪዎች ናችሁ፣ ሌሎቻችሁ ቦታ የላችሁም የሚል ትርክት ነበራቸው። አንዳንዶቹ እሱን ለውጠው ከሌሎች ብሔር ብሔረሰቦች ጋር ሆነን ኢትዮጵያን እናስተዳድራለን ነው የሚሉት። አሁን ለይቼ ልንገርህ እንግዲህ ችግር አለ በአማራ ክልል። ለዛ ከአማራ ክልል ላይ ተጭኖ ያለውን ግፍ ለማስነሳት መነሳቱ ራሱ በቂ ምክንያት ነው። ሌጂቲሜት ላልከው በቂ ምክንያት ነው እሱ ራሱ። በገበሬዎቹ ላይ የሚደርሰውን የአስተዳደር ችግር ለመቅረፍ መነሳትም በቂ ምክንያት ነው። በኢትዮጵያ ውስጥ የሰላማዊ ፖለቲካ ምህዳር ፈጽሞ ስለሌለ ጠመንጃ ይዞ መነሳታቸው በቂ ምክንያት አላቸው። ምንድነው ዓላማቸው ላልከው ግን ዛሬም ልንገራቸው፣ እኛ ከአማራ ክልል ውስጥ የሌለን ግን ማኒፌስቶ አላየንም፣ የኛ ግብ ይሄ ነው የሚል የፖለቲካ ዶክመንት አላየሁም። እሱ እስካልወጣ ድረስ ይሄ ነው ዓላማቸው፣ ያ ነው ዓላማቸው ልልህ አልችልም። አሁን እኔ ያልኩት ባለው ሁኔታ ላይ ተመስርቼ ለዚህ ለመከላከል ከተነሱ የሚል አቋም ነው እንጂ ያለን አይተ ከሆነ ላክልኝ። ይሄ ነው የነሱ ማኒፌስቶ የፋኖ የየትኛውም ፋኖ እሱን ከላክልኝ እሱን ነው የምትቀበለው። እሺ እኔ ኮዙን ነው ያወራሁት። መንስኤው ላልከው የአማራ ክልል ከዚህ መንግስት ጋራ በአማራ ክልል ያሉ ፖለቲከኞች ፋኖንም ጨምሮ የተለያዩ ፋኖችንም ጨምሮ በትግራይ ላይ ጦርነትን ሲያካሂዱ የነበሩ ናቸው። ያኔ የፖለቲካ ጥያቄ አልነበረም፣ አንድ ላይ ነው የነበሩት። ያን ጊዜ እንግዲህ አንድ ላይ ከነበሩ ሌላ መንስኤ ያላቸው የምለው አሁን የነገርኩህ ካልሆነ በስተቀር የፖለቲካ ልዩነት እኔ በአዲስ አበባ ያለው ብልጽግናና በእነሱ መካከል ምንም የፖለቲካ ልዩነት አላየሁም። ኦኬ ጥያቄው እንዲህ ላይ ጥያቄው ኦኬ ሶሪ ይቅርታ ጨርሱ። አላየሁም ካለ ለማየት ሞክራለሁ። አንድ ላይ ነው ያሉት፣ አንድ ላይ ነው የነበሩት፣ አንድ ላይ ነው የጦር ፍጅት ሲያካሂዱ የነበረው። አሁን ስለዚህ ልዩነቱ ያለው የአዲስ አበባው መንግስት የአማራ ክልል ያለው ታጣቂ ጠነከረብኝ፣ ይሄን ሁሉ ጠመንጃ ሳስታጥቀው የነበረውን ጠመንጃ ይዞ ግን ለእኔም የፖለቲካ ስጋት ይሆናል፣ በተለይ ደግሞ ከኤርትራ ጋራ በምዕራብ ትግራይ ባለው ኮሪዶር ውስጥ አንድ ሆነው እኔንም ሊያጠፉኝ ይችላሉ ብሎ ትጥቅህን ፍታ ሲል ትጥቄን አልፈታም ብሎ ጫካ ገባ። እኔ መንስኤው ከመጀመሪያው ጀምሮ መንስኤው የስልጣን ባለቤትነት ልዩነት ብቻ ነው የሚመስለኝ፣ ሌላ ካለ አላውቅም። ኦኬ ከዛ በፊት አንድ የእርሶን እስኪ እይታ እንትን ልበል እዚሁ ላይ እንዳለን ማለት ነው።
አማራ ክልል ላይ ከተለያዩ ክልሎች የተውጣጡ የክልል መስተዳድሮች ሄደው ነበረ ሪሰንትሊ አይ ቲንክ ከ2-3 ወር በፊትና አሁንም የሚደረገው ይሄ የናሽናል ዲያሎግ ጉዳይ አለ የብሔራዊ መግባባት ነው የሚሉትና ዋነኛ ጭብጥ ሐሳቡ ምንድነው በታሪካችን አጋጣሚ የሐሰት ትርክት የተፈጠረበት ካለ ይቅርታ ለመጠየቅ ይሄን ፈጥረው ደግሞ ህዝብ ያስገደሉ ያፈናቀሉ ኢሰብአዊ ድርጊት የፈጸሙትን የማዳገም እርምጃ መውሰድ ዋና ሐሳቦቹ እነዚህ ናቸውና ወደ አማራ ክልል ይሄን ይዘን ስንመጣ የአማራ ህዝብ እንደ ህዝብ የሐሰት ትርክት ተተርኮበታል ብለው ያምናሉ? አላምኑ። አማራ ገዢ መደብ ተብሎ መሬት ላይ ያለው ከሎተሪ አዛውሪ እስከ መንግስት ሰራተኛ በግል ከሚሰሩ ሰዎች በተለያዩ መንገዶች ላይ ያሉ የአማራ ብሔር ተወላጆች የሐሰት ትርክቱ ሰለባ ሆነው ሲገደሉ ሲፈናቀሉ ኢሰብአዊ ድርጊት ሲፈጸምባቸው እንደኖሩ ብዙዎች ይናገራሉና ይሄ የሐሰት ትርክቱ ውጤት አይደለም? የአማራ ገዢ መደብ ነው ያልከው። የአማራ ገዢ መደብ በኢትዮጵያ ውስጥ ለረጅም ጊዜ ገዢ መደብ ሆኖ እነዚህ አማሮች ናቸው ማለት አይደለም። ገዢ መደቡ የፊውዳል ገዢ መደብ ግፍ ሲፈጽም እንደነበረ ታሪክ ነው እንጂ ትርክት አይደለም። እሱ ታሪክ ነው። በኔ ካልከው እኔ ገና ዩኒቨርሲቲ ስገባ ስንማር አሁን አንተ የምትለው ትርክትና ታሪክና ተረክ የሚለው ብልጽግና የፈለሰፈው በብልጽግና ጊዜ የተፈለሰፈ ወይም በኢህአዴግ ጊዜ አንዳንድ ውጭ የነበረው የአማራ መደብ የአማራ ገዢ መደብ ትናንት የነበረው መመለስ አለባት ሲሉ ሲፈጥሩት የነበረውን ፈጠራ ከታሪክ ጋር አላገናኘውም። ምክንያቱም ይሄ በመጽሐፍትም በምንም በኢትዮጵያውያን በውጭ ሀገርም ትምህርት ቤት ውስጥ ሁሉ ስንማር የነበረበት ጊዜ የነበረ አይደለም። ታሪኩ ይሄው ነው። ይሄ ትርክት አሁን ተፈጠረ የሚባለው ብልጽግና ከፍ አድርጎ ያወራውና ከ1968 የተማሪ እንቅስቃሴ ውስጥ የብሔር ጥያቄ በተነሳበት ጊዜ የተፈጠረ ትርክት ነው የሚሉት ተረክ ነው እነሱ ብለው የሚለዩት ውሸት ነው። አንድም ቀን አላምንበትም። ታሪኩ ታሪክ ነው። በታሪክ ውስጥ የተፈጠረው በታሪክ ውስጥ የተፈጠረ ነው። ታሪካዊ ስለሆነ ታሪካዊ መልስ መሰጠት አለበት። ሆነ ተብሎ ግን የአማራ ህዝብ ላይ ትርክት ተፈጥሮ ተደረገበት የሚባለው አላምንም። ለአንድ ደቂቃም አላምንም። ይሄ እኮ የሚያስኬድህ ወደ ይሄንን ከተቀበልከው የቲፒኤልኤፍ በመጣ ጊዜ ነው። ውሸት ትርክትን ፈጥሮ አማራን ከስልጣን አግልሎ በህገ መንግስት ውስጥ እንዳይገቡ አድርጎ ሲጎዳቸው የነበረው ቲፒኤልኤፍ ነው። ውሸት ነው። ይሄ ውሸት ነው። እንደሱ አይነት ክርክር ውስጥ አልገባም። የእንትን ክርክር ውስጥ አልገባም። አላምንበትም። ታሪክም አይደለም። ትርክት የሚለው ትርክት ማንም ሰው ሊፈጥረው ይችላል። ገዢ መደቦቹ በታሪካቸው እኛ የአማራ ገዢ መደብ ነን ብለው ተናግረው ያውቃሉ? ለምሳሌ መለስ ዜናዊ ከዚህ ወርቅ ህዝብ ተፈጠረ ያለው ብለው የተናገሩበት አጋጣሚ አለ። ጠቅላይ ሚኒስትር አብይ አህመድ ከኦሮሞ አብራክ እንደወጡ ይናገራሉ። ኃይለማርያም ደሳለኝ ከወላይታ ማህበረሰብ የወጡ እንደሆኑ ይናገራሉ። ልክ እንደዚሁ ልንጠቅስ በምንችል ደረጃ ኢትዮጵያን ያስተዳድሩ በተለያየ በጋዜጣም ይሁን በተለያዩ ሚዲያዎች ላይ የአማራ ገዢ መደብ እንደሆኑ የሚያሳበቅ ንግግር ተናግረው ያውቃሉ? አሁን ያው ቅድም እንዳልኩ እንደዚህ አይነት የፖለቲካ ክርክር ውስጥ ነው ለመግባት አልፈልግም። ግን ለአንተ መልስ ልስጥህ። አሁን አቶ መለስ ዜናዊ ከዚህ ህዝብ ተፈጥሮ ያለው ስላሉ የገዢ መደብ አይፈጠርም። በዛ ምክንያት አይደለም የቡድን የበላይነት የሚፈጠረው። ወይም አቶ ኃይለማርያም ወላይታ ነኝ ስላሉ የገዢ መደብ በዛ ምክንያት አይፈጠርም። አሁን ያሉት ጠቅላይ ሚኒስትር ቅድም ስናገር ነው ያልኩት የፈለጉትን ነው የሚሆኑት። ሲፈልጉ ሙስሊም ነው የሚሆኑት፣ ሲፈልጉ ክርስቲያን ነው ሲሆኑ፣ ሲፈልጉ ከሁለት የመጡ ነገሮች ሲፈልጉት ኦሮሞ ነው የሚሆኑት። እንደፈለጉ ነው። እንደ ፖለቲካው ነፋስ ነው የሳቸው እንደሚጠቅማቸው ነው። ከሌሎች የተለዩ ናቸው። እንደ አብይ እንደ መለስ ወይም እንደ ኃይለማርያም አይደሉም። በዛች ባነሳው ጉዳይ ላይ የአማራ ገዢ መደብ የሚባለው ራሱ እኔ አማራ ነኝ ብሏል ወይ ላልከው ጥያቄ ግን አማራነትና ኢትዮጵያዊነት ተጨፍልቆ አንድ ላይ ነው የነበረው። አማራነትና ኢትዮጵያዊነት፣ ኢትዮጵያዊ ስትባል የሚታየው የአማራ ባህል ነው፣ የአማርኛ ቋንቋ ነው፣ የአማራ
የአማራ ኢቶስ ናቸው የሚታዩ የነበረው በኢትዮጵያ ውስጥ። ስለዚህ ለምን የኢትዮጵያ ገዢ መደብ አይባልም ታዲያ? ቆየኝ ለምንድን ነው የኢትዮጵያ ገዢ መደብ የሚባለው? አማራ ሆኖ እያለ ሁሉ ነገሩ መሰረቱ አማራ ሆኖ እያለ ለምንድን ነው ኢትዮጵያ ያንን አማራን እንደ ኢትዮጵያ ካስት አድርገው ሌሎቹ ግን እንዳልነበሩ ተደርገው? ስማ በዛን ጊዜ እኮ ኦሮሞ የሚባል እንኳን በኦሮሞነት የማይጠራበት ጊዜ ነው የነበረው። በዛን ጊዜ እኮ ጋላ ነው የሚባለው ኦሮሞ። ጋላ ደግሞ አማራ ካልሆነ እንደ አማራነት ካልተጠመቀ በስተቀር እኮ በኦርቶዶክስነት ካልተጠበቀ እኮ እንደ ኦሮሞ የማይጠበቅበት ጊዜ ነው የነበረው። በዛን ጊዜ ኢትዮጵያዊ መሆን ማለት አሲሚሌሽን የሚባለው ሌሎችን በሙሉ አጥፍቶ በአማራ ባህል ሌሎችን አጥምቆ አማራ ሲሆኑ ብቻ ተቀባይነት የሚያገኙበት ነው የነበረው። ይሄ ድሮ ክርክር አልነበረበትም። እንዲህ አይነት ነገር ድሮ ክርክር አልነበረበትም። አሁን እኮ ነው በ91 እኮ የአማራ ወገን ነን የሚሉት እኮ ክርክር ሲያቀርቡ የነበረው አማራ የሚባል ነገር እኮ የለም ነው ሲሉ ነው የነበረው። አማራ የለም ያለው ኢትዮጵያዊ ነው። አሁንም አሉ እኮ አንድ ኢትዮጵያ ብሔር ነው ያለው። ያ ብሔር ደግሞ ቅኝቱ በአማራ ነው። በአማራ ባህል፣ በአማራ ቋንቋ፣ በአማራ የስነ ልቦና ነው ቅኝቱ። ከዛ ነው የሚመጣው። ኢትዮጵያ የሚባለው በአማራ ነው የሚቃኘው። ሌሎቹን ግን ንዑስ ብሔር አሁንም የሚሉ አሉ። ንዑስ ብሔር የሚሉበት አየህ፣ ይሄ አሁንም እንኳን አልሞተም፣ አሁን እንኳን አልሄደም ወዳጅ። ስለዚህ ይሄኛው ታሪኩ ቀርቶ ትርክት ነው የሚባለውን እኔ አልቀበልም። ታሪኩ ታሪክ ነው። በታሪክ አይደለም ግን የምንኖረው። አሁን ያለነው ህዝቦች ምን እናድርግ ብለን ተመካክረን ለሁሉም የሚመቸው መነጋገር ነው። ታሪክን በመካድ አይደለም። ታሪኩን በመካድ አይደለም። አፄ ምኒልክ አልወረሩም ደቡብን በማለት አይደለም። አፄ ምኒልክ የካዎጦናን አገዛዝ አላጠፉም በማለት አይደለም። ከዛ አይጀምርም። ግፍ አልነበረም በማለት አይደለም። ትርክት ነው በማለት አይደለም። 91 ላይ እኮ አማራ የሚባል የለም ብለው ሲክዱ የነበሩ አይደሉ እንዴ? ዛሬ አማራን ብለው እንቅስቃሴ የሚያደርጉት አሁን ባለፈው ጊዜ በቅርብ ጊዜ ለውጥ በመጣበት ጊዜ አማራ የሚባል የለም የሚሉ ግለሰቦች አይደሉም እንዴ? ዛሬ ደግሞ አማራንን ብለው የወጡት ያን ሲክዱ የነበሩ አማራ የለም ሲሉ፣ ምክንያቱም አማራነትንና ኢትዮጵያዊነትን አንድ አድርገው ሌሎቻችሁ ግን ይሄን ተቀበሉ፣ ያንን የማትቀበሉ ከሆነ አንፈልጋችሁም የሚሉት በሱኛው መንገድ አይሄድም። እርሱ ምን ያሉ አለ ብለው ወይስ የለም? አማራ የሚባል ህዝብ አለ ብለው ያምናሉ ወይስ የለም ብለው ነው የሚያምኑት? አማራ ነኝ የሚል እስካለ ድረስ አለ። አማራ የለውም ካለ የለም። ቅድም እኮ ስለዚህ ጉዳይ ነግሬሃለሁ። እንደ ህዝብ አቶ ጸጋዬ ገብረመድህን ከዚህ በፊት የተናገረው አለ። አንድን ህዝብ ከሌላው የሚለዩ አመላካች የሆኑ ገጽታዎች አሉ። አማርኛ መናገር አለ። የሃይማኖት አበውን መቀበል አለ። አንድ መንግስትን ተቀብለ ለዛ መንግስት ግን የምትተዳደር ከሆነ መገለጫዎች አሉ። አማራ አለው እስካለ ድረስ አየህ፣ አማራ አለው እስካለ መገለጫዎቹን ልጠቅስልህ እችላለሁ። የለውም ካለ ግን የለም፣ ካለ ግን አለ። እኔ አይደለሁም ማጸድቅለት አለ ወይም የለህም ብዬ። ካለ አለው ካለ አለ ለኔ። እሱማ ለሁሉም ይሰራል። ኦሮሞም፣ ትግራዩም፣ ወላይታውም፣ ስልጤውም አለው ካለ አለው ነው፣ የለውም ካለ የለውም ነው። ለሁሉም ይሰራል። ለአማራ ብቻ ተለይቶ የሚሰራ ነገር አይደለም። ይሄ ለሁሉም ብሔር ብሔረሰቦች የሚሰራ ነው ይመስለኝ። እሺ እኔ እምነት ለምን ጠየቅከኝ? ኧረ በዛ ላይ እኔ አምናለሁ ወይ አላምንም የሚለው ላይ ቅድም ዘርዝሬ ነግሬሃለሁ። እሺ ወደ አንድ ጥያቄ ይቀረኛል። ከዛ ፕሮፌሰር እንደው ሳልናገረው ከመጣው አይቀር ሳልናገረው መሄድ የለብኝም ለሚሉት ጉዳይ እድል ሰጣችኋለሁ። ከጀዋር መሐመድ ጋር የተያያዘ እዚህ በኔ ጋር ፖለቲከኞች አሉ የሚወያዩ በጣም ማከብራቸው እውቀት ያላቸው ፖለቲከኞች ሁልጊዜ በወቅታዊ ጉዳዮች ላይ ይከራከራሉና ሰሞኑን ስንከራከርባቸው ሀሳብ ስናንሸራሽርባቸው ነበርና መላምት ያስቀምጥንባቸው ወይም ደግሞ ዝግ የሆኑ ንግግሮች አንተ ተድበስበሳ የምትነገር ንግግር ሰምቻለሁ። ከሪዮት ጋር ባደረገው ቆይታ ከሀገር መከላከያ ሰራዊት ውስጥ ካሉ ከአንዳንድ ወታደሮች ጋር አወራለሁ ነው የሚለው። ጀስቸሩንም በተቻለ መጠን አናላይዝ ለማድረግ ሞክሬያለሁ።
አገር ማዳን ስላለባቸው እነሱም አገር ሜታፎር ተጠቅመው ባሱ ወደ ገደል እየገባ ነው፣ ባሱን ማዳን አለብን። ስለዚህ የሚወርደው ይወርዳል፣ ሹፌሩ ባሱን ይዞ ወደ ገደል የሚገባ ከሆነ አገር ማዳን አለብን ብለው እርምጃ መውሰድ የሚችሉ ሰዎች ይኖራሉ ብሏልና እርምጃ የሚለውን ቃል እቺ ተናግሮ ያልጨረሳትን ንግግር በብዙ መላምቶች ታጅባለች አሁን ባለው ሁኔታና ግማሹ ኩዴታ ነው፣ ኩዴታ ለማድረግ ነው ይላል። ግማሹ ደግሞ ጠቅላይ ሚኒስትሩን አሳሲኔሽን ሊሆን ይችላል የሚሉም አሉና አጠቃላይ እርሶ እንዴት አዩት የጀዋርን ቆይታ ከዚህ ጋር በተያያዘ የተናገረው ንግግር? አሁን ጀዋር ከዚህ ቀደም የሚታወቅበት ከነበረው ንግግሩ የተለየ ቶን ይዞ መጥቷል። በፊት ስለ ጓዳ ነበር የሚያወራው፣ አሁን ስለ ጓዳ እያልን ሳሎኑን ረስተነዋል፣ ስለዚህ ስለ ሳሎናችን ማውራት አለብን የሚልም ቶን ይዞ መጥቷልና እሱ እንደሚናገረው ሴንተር ሌፍት ሆኖ ነው የመጣው። ከዚህ ቀደም ፋር ሌፍት ነበር አይደል? ኤክስትሪም ሌፍት ነበር። የግሩፕ ራይት መቀንቀን አለበት የሚለው ሐሳቤ ነው የምናውቀውና እንዴት ያዩታል ይሄን ንግግር? መላምት ስላስነሳው ነገር ምንድነው ያሰብከው ብሎ መጠየቅ ያለበት ጀዋር መሐመድ ነው እንጂ እስኬል ገቢሳ አይደለም። እሱ ነው የተናገረው። የተደበሰበሰ ነገር ካለ ያደበሰበስከውን ነገር ግለጥልን ብሎ መጠየቅ ያለበት ጀዋር ነው፣ ጀዋር መሐመድ ነው። እኔ እስኬል ገቢሳ ጀዋር መሐመድ ተከተለ አይደለም፣ በራሱ የሚኖር ነው። ግን የምንተዋወቅ ወዳጄ ነው። ስለዚህ ጥያቄው ለሱ ነው መቅረብ ያለበት። እኔ መላምት ካልሆነ በስተቀር ምንም ነገር የለም። መላምት ውስጥ ደግሞ አልሄድም። ጀዋር ግን ሴንተር ሌፍት ሃርድ ራይት ነው ሃርድ ሌፍት ምናምን ነው ያልከው። እሱንም እኔ ኢትዮጵያ ውስጥ እንደዚህ አይነት አይዲዮሎጂ ላይ የተመሰረተ የፖለቲካ ስፔክትረም አለ ብዬም አልገምትም። ጀዋር ግን በጣም ኮንሲስተንት እንደሆነ አውቃለሁ። አስተሳሰቡ ለረጅም ጊዜ አውቀዋለሁ። ለኦሮሞ ሕዝብ አሁንም ታጋይ ነው። ለኦሮሞ ሕዝብ መብት አሁንም ታጋይ ነው። እሱን ትቶ የትም አይሄድም። ምክንያቱም በኢትዮጵያ ውስጥ ትልቅ ቁጥር ያለው ሕዝብ ነው። በጎ ሕዝብ ነው። ደግ ሕዝብ ነው። ይሄ አይገባው፣ አሁን ያለው ነገር አይገባው። ከዛ ውስጥ መውጣቱን የኦሮሞ ሕዝብ ከዚህ አይነት የፖለቲካ አዘቅ እና ህፍረት እና በደል ማውጣቱን ትቶታል ጀዋር ብሎ የሚያስብ ሰው ካለ የተሳሳተ ነው። ነገር ግን አሁን ባለው ሁኔታ የኦሮሞ ሕዝብ ላይ ተጭኖ ያለው ግፍ በሁሉም ሕዝቦች ላይ የተጫነ ነው። ለሁሉም ነው፣ የተለየ ነው የለም። ለዚህኛው መፍትሄ በመስጠት ደረጃ ግን በተለይ ለኦሮሞ የሚደረግ ነገር የለም። በተለይ አሁን ባለው ሁኔታ የኦሮሞ ሕዝብ ታሪካዊ ጥያቄዎች ተመልሰዋል ማለት አይደለም። አሁን ባለው በኢትዮጵያ ላይ በተንሰራፋው ስርዓት ላይ ግን የሚደርሰው በደል ከጫፍ እስከ ጫፍ አንድ ነው። በአንድ ግለሰባዊ አምባገነን ምክንያት ነው። ቅድም ስዘረዝርልህ የነበረው በዛ ምክንያት ነው። ፓርቲ እንኳን የለውም። ተው የመንግስትን አሰራር ያደረገውን ብዙ ጊዜ ሲናገር እሱን እንኳን ስለሌለው በዚህ ደረጃ ላይ በኦሮሞ ላይ የተጫነው በሁሉም ላይ ተጫነ ስለሆነ አንድ ላይ ሆነን መለየት ነው ያለብን ነው የሚለው። ስለዚህ እሱ እኔ ምን ግርታ እንደሚፈጥረው አላውቅም። አንድነትን ነው የሚፈጥረው። ግን ጀዋር ተለወጠ፣ አቋሙን ለወጠ። ለኦሮሞ ሕዝብ መናገሩን ትቶ ለሌላ ሕዝብ መናገር ጀምረ የሚለው ዝም ብሎ ክስ ነው፣ ተራ የሆነ ክስ። የኦሮሞ ውስጥ ያሉ የሱ ተቃዋሚዎችም የሚያቀርቡት ክስ ነው። ምንም አቋሙን አልለወጠም። ይሄ አቋሙ ነው። ከመጀመሪያም ጀምሮ ይሄ ሰው ነው ያለው። መጀመሪያ ላይ ጀዋር እጁን አንስቶ ይሄ ሰው ለድርጅታችሁም፣ ለኦፒዲኦ፣ ለኦሮሚያም፣ ለኢትዮጵያም አይበጅም፣ ይሄንን ደግሞ ታውታላችሁ ነው ያለው። ጠቅላይ ሚኒስትር ከሆነ በኋላ ግን ሀገሪቷ ትረጋጋና እድል ይሰጠው፣ መክረነው ቢሆን ወደ መንገድ እንመልሰው ሲል ነው የነበረው። ይሄ አሁን የአውቶቡስ ሜታፎር ደግሞ ባለፈው ጊዜ ገለቶማ ብሎ በነበረ ጊዜም ሲጠቀምበት የነበረ ነው። እሱ እናድነው፣ አሁን ያለውን እናድነው፣ ከኛ ውስጥ የወጣ ስለሆነ አስተካክለን መክረን
ሽምግልና ማውጥተን እናድነው ከወደቀ ሁላችንንም ይዞ ስለሚሄድ ነው ሲል የነበረው። አሁን ያለው አቋሙ ግን እነዚህ ሁሉ አልሰሩም። የሰጠውት ማስጠንቀቂያ አስቀድሞ አልሰራም። ሰውየው ስልጣን ላይ ወጣ። ከወጣ በኋላ መምከር ሞከርን፣ ጦርነት ውስጥ እንዳይገባ ለውጡን እንዲቀጥል ለማበረታታት እና ክሪቲካል ሰፖርት ለማድረግ ሞከርን። አልሰራም። የማይገቡ ስራዎችን ሲሰራ ነው የዋለው። ለምን ነው ልመናም ማድረግን አልተቻለም። አሁን ግን ባለው መንገድ የሚቀጥል ከሆነ የሚጠፋው ሀገረ መንግስቱ ነው፣ ስቴቱ ነው የሚጠፋው። ስቴቱ በሚወድቅበት ጊዜ ደግሞ ቅድም ስነግርህ እንደነበረው እንደዚህ ሚሊታራይዝድ በሆነ ሶሳይቲ ሚሊታራይዝድ ሆነ ክልሎቹ ሁሉ በስንት አይነት ነው የሚያስታጥቁት? አሁንም እያስታጠቁ ነው። ጠመንጃ በየቦታው በሆነ የተበተነ ነው። ታጣቂዎች በብዛት ነው ያሉት። በአማራ ክልል፣ በኦሮሚያ፣ በየትም ቦታ የግል ታጣቂዎች፣ ዘራፊዎች ሁሉ ታጥቆ ነው ያለው። ያ ኦቶሪቲ ኮላፕስ ካደረገ ሜይሃም ነው የሚመጣው። ስለዚህ ስቴቱን ለማንኛውም ነገር ስቴቱ መዳን አለበት። እንደ ፕሪንሲፕል ስቴቱን ማዳን አለብን። በዚህ ላይ ሁላችንም መረባረብ አለብን። ያ ስቴቱን የማዳን ነገር ግን የሚጀምረው ይሄንን ችግር ያመጡት አሁን ያሉት ገዢዎች ሲወገዱ ነው። እነሱ ተጠራርገው ሲወጡ ነው። ይሄ ኢቮልቭ እያደረገ የሞከረ መምጣቱን ነው እንጂ አቋሙን መለወጡ አይደለም። ለኔ እሱ ፈጽሞ የታየኝ አይደለም። ኦኬ፣ በመጨረሻ አንድ ነገር ያስቀምጡልኝና የእርስዎንም ጨምረው ስለ ውድ ጊዜዎት አመስግኞት እንሰነባበታለን። የኢትዮጵያ ቀጣይ ዕጣ ፈንታ ምን የሚሆን ይመስሎታል? እስኪ እንደው ካለው ነባራዊ ሁኔታ የተለያዩ ቫሪያብሎችን ቴብል ላይ አስቀምጠው መላዎትን ያስቀምጡ ሊሆን የሚችለውን ነገር። ከዛ ባሻገር ደግሞ እንደው ከመጣው አይቀር በዚህ ጉዳይ ላይ ሳልናገር አንተም አልጠየቀኝም ሳልናገር መሄድ የለብኝም ለሚሉት ጉዳይ ሰፊ ጊዜ ልስጥ። የኢትዮጵያ ዕጣ ፈንታ እንደዚህ ይሆናል ብሎ ለመናገር አሁን ያስቸግራል። ምክንያቱም አገሪቷ እኮ አሁን የለችም። አሁን በአገሪቷ ውስጥ ያሉ ህዝቦች እኮ ይህ ሀገር ለኛ ትርጉም አለው፣ ኢትዮጵያዊነት ትርጉም አለው ለኛ የሚሉበት አይደለም። ትግራይ ሄደ ጠይቀህ እንደዚህ አይነት ስሜት ልታገኝ አትችልም። ቅድም የተንጠለጠለ ቦታ ላይ ነው ያለው። ወይ ራሱን ችሎ አልወጣ ወይ ሀገር አልሆነ። ነገር ግን የኢትዮጵያዊነትና የኢትዮጵያ ደጋፊና ተከላካይ የነበረ ህዝብ ለዘመናት የነበረ ህዝብ አሁን በኢትዮጵያ መንግስት ምክንያት ነው ክፋት የደረሰበት፣ የዘር እልቂት የተደረገበት፣ ሁሉ የወደመበት፣ እንዳሌለ የተደረገበት። እነሱን አሁንም ይሰማቸው። ኢትዮጵያዊነት ማለት አትችልም። አማራ ክልልም ቅድም ስናገር ነው የነበረው፣ ኦሮሚያም እንደዚህ ነው፣ ሶማሌም እንደዚሁ ነው። ሀገሪቷ ፈርሳለች ነው ማለት የሀገሩ አገሬ ነው እና እናድናት የሚል ስሜት የሚነበብበት ጊዜ አይደለም በኢትዮጵያ ውስጥ ያለው። ሆኖም ግን ተስፋ ከመቁረጥ ለዚህ ያደረሰውን መከራውን ያመጣውን ሀገሪቷን የደም ምድር ያደረጋትን መለወጥ አለብን የሚሉ ድምጾች ይኸው አሁን ጀዋርም አለ የሚሉ ድምጾች አሉ እና እነዚህ ተስፋ ሊሰጡ ይችላሉ። ከጠፋን አብረን ነው የምንጠፋው። ተለይቶ የሚድን ህዝብ የለም ነው። ተለይቶ የሚድን የለም። ምክንያቱም ይሄ ሀገረ መንግስቱ ማለት ስቴቱ ከፈረሰ ስቴቱ ጠቅላይ ሚኒስትሩ እንደሚያስቡት ያው አዲስ አበባ እኮ ስልጣን ያለው አዲስ አበባ ላይ ነው፣ ሌላ ቦታ የለም ብለው የወታደሩንም የፖለቲካውንም የፓርቲውን ሁሉ ስልጣን በሳቸው እጅ አስቀምጠውታል። እኚህ ሰውዬ አሁን ያለው የተደራረበ ቀውስ፣ ይሄ የተለያየ ዲሜንሽን ያለው የተደራረበ ቀውስ እንደሌሉ ካደረጋቸው የሚቀረው አንድ አገር አንድ ላይ አለኝ የሚል ህዝብ ሳይሆን ራሴን በራሴ ላድን የሚል ህዝብ ነው እንደ ግልም እንደ ቡድንም ተባድኖ ያለው። ይሄ አካሄድ አደገኛ ነው፣ በጣም ከፍተኛ አደገኛ ነው። ማንም የሚያተርፍበት የለም። ስለዚህ ውጭ ሀገር ያለው አእምሮ የሚሰራ ሰው
ይሄንን አስተውለው ማንም አሸናፊ የማይወጣበት ጦርነት ውስጥ ከምንገባ ልጓሙ ቢያዝበት ነው የሚሻለው። በዚህ ደረጃ ላይ ደግሞ አሁን መጨረሻ ምን ትናገራለህ ያልከውንም እዚህ ላይ ልጠቅልለው ውስጥ ያሉትም ሰዎች የወታደር መሪዎቹ የፖለቲካ መሪዎቹ ከለየታችሁ የአዲስ አበባ ደሴት ውስጥ ለመኖር አትችሉም። አዲስ አበባ ደሴት ውስጥ መኖር አትችሉም። ሰው መብላት እያቃተው ነው። ዘመዶች ያላችሁ አይደለም ውጭ ሀገር ያላችሁ ሰዎች ዘመዶቻችንን እኮ ሰራተኞችን ስራ የሚሰሩ ሰዎችን ደሞዝ ያላቸውን ሰዎች እየደጎምን ነው የምናኖረው። የዩኒቨርሲቲ አስተማሪ የሆኑትን ሰዎች እኮ እየደጎምን ነው የምናኖረው። እኔ አሁን አውቃለሁ የዩኒቨርሲቲ ተቋማት የሆኑትን አንድም ተማሪ ያልተመደበለት ተቋም አውቃለሁኝ። እኔ እዛ ውስጥ የሚሰራ አንድ ዘመድ አለኝ። አንድም ተማሪ ስላልተመደበልን ሊዘጋብን ይችላል ይሄ ዩኒቨርሲቲ። ስለዚህ የት እንደምንወድቅ እንኳን አናውቅም። እንዲህ ይሄ እንደ ምሳሌ ነው የምጠቅስልህ። ልብስ ለብሰው ሱፍ ለብሰው አዲስ አበባ ከተማ ውስጥ ለማኞች እንጀራ ራበኝ የሚሉ ነው ያሉት። እዛ ያላችሁ ታውቃላችሁ። ስለዚህ ያለው ሁኔታ የመኖርና ያለመኖር ነው። እናንተ በወታደርና በፖለቲካ ተቋም ውስጥም ያሉት ሰዎች ብቻቸውን አትድኑም። እንደዚህ አይነት ሁኔታ ካለ የኢትዮጵያ ኢኮኖሚ ሰሞኑን ካለፈው ኮርተር ጂዲፒው ከግማሽ በላይ አሽቆልቁሎ ነው ያለው የሚል ሪፖርት በጋዜጣ ላይ አንብቤያለሁ። ከሰኔ ወር ከነበረው ሪፖርት አሁን ያለው ሪፖርት በግማሽ አሽቆልቁሏል። ይሄ እኮ ይነግርሃል 207 ቢሊዮን ወደ 100 ቢሊዮን ወርዷል። ከግማሽ በላይ አሽቆልቁሏል። ይሄ ራሱ ይነግርሃል። ሰሞኑን የወጣው ራሱ መንግስት ባወጣ። ስለዚህ ብቻችሁን የምታድኑት ነገር የለም። ከሁሉ ጋር ተጣልታችኋል። አሁን ከገሌ ጋር ከትግራይም ከአማራም ከኦሮሞም ከሁሉ ጋር የተጣላ ከራሱም ጋር የተጣላ መንግስት ነው። ብቻውን ልታድኑት አትችሉም። በዚህ አቅጣጫ ደግሞ መቀጠል አትችሉም። ለውጥ ማምጣት አለባችሁ። ኢህአዴግ በ2018 ራሱ ጥልቅ መለወጥ ነው ያሉት። ጥልቅ ተሃድሶ እንዳደረጉና ለውጥን ለማምጣት እንደወሰኑ ውስጥም ያሉት ሰዎች ከመንግስትም ውስጥ ያሉት ሰዎች ያንን የመሰለ ጥልቅ ተሃድሶ አድርገው ለውጥን ለማምጣት መዘጋጀት አለባቸው። ካልሆነ ግን አሁን ያልኩት ሴናሪዮ ሊቀር የማይችል ነው የሚሆነው። በእነሱ ይጀምራል፣ መፈንዳቱ ግን አይቀርም። እነሱ ያንን ጥልቅ ተሃድሶ የሚመስል ነገር ካላደረጉ። ከልብ ነው ማመሰግነው ፕሮፌሰር ሕዝቅኤል ገቢሳ።